ውድ ቲክቶክ እና ዩቱብ እንደዚሁም ፌስቡክ ተጠቃሚዎች የጌታ ጸጋ ሰላም ብዝት ይበላችሁ። ወንድማችሁ ዮሴፍ ነኝ። ዛሬ በመንፈሳዊ ሕይወታችሁ አንዳች ሊጠቅም የሚችል መልእክት ላካፍላችሁ በፊት ለፊታችሁ ተገኝቻለሁ። እግዚአብሔር አምላክ በዘመናት መካከል የሚጠቀምባቸው ሰዎችን ያስነሳል። እግዚአብሔር ሊጠቀምባቸው ከመረጣቸው ሰዎች አንዱ ፓስተር ቾ ይባላል። ዛሬ ወደ 14 የሚጠጉ በጥቂቱ ከሳቸው ሕይወት የምናየው ነገር አለ። ፎሎ፣ ኮፒ ሊንክ፣ ሪፖስት፣ ኮሜንት ላይ እኔ የኢየሱስ አገልጋይ ነኝ ያላችሁ እንድትጽፉ ፈልጋለሁ። ለ10 ሰዎች ሰንድ እንድታደርጉ ፈልጋለሁ። ወደ መሬት ፓስተር ቾ በደቡብ ኮሪያ የተወለዱ ሲሆኑ ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርጎ የተቀበሉት በ17 ዓመታቸው ተማሪ ሆኖ ሳለ፣ ታዲያ በዛን ጊዜ ከፍተኛ የካንሰር ህመም ገጥሟቸው ነበር። አንዲት የተወደደች እህት ስለ ክርስቶስ ፈዋሽነትና አዳኝነት ለሳቸው መሰከረች። ከዛም ፓስተር ቾ እንዲህ አሉ፣ አቶ ኢየሱስ ከዚህ በሽታ የምታድነኝ ከሆነ ሕይወቴን ላንተ ሰጣለሁ፣ ዕድሜ ልኬንም አገለግላለሁ። ጌታ ኢየሱስም አላሳፈራቸው፣ ከበሽታቸውም ፈወሳቸው። ፓስተር ቾ በመንፈሳዊ ነገር እየበረቱ የእግዚአብሔርን ቃል እያጠኑ ለ5 ሰዓታት ያህል እየጸለዩ መጽሐፍ ቅዱስ ኮሌጆችን እየተከታተሉ እየጠነከሩ፣ ታዲያ በዓለም አቀፍ የቤተ ክርስቲያን እድገትና ለውጥ ላይ ትልቅ ተጽዕኖ የፈጠሩ ሰው ሆኖ ተገኙ። በአሜሪካ ብቻ 300 አብያተ ክርስቲያናትን ተከሉ። በአውሮፓ 100 አብያተ ክርስቲያናት፣ ጃፓን ውስጥ፣ ሆንግ ኮንግ ውስጥ፣ ታይዋን ውስጥ፣ ሲንጋፖር፣ ማሌዥያ ውስጥ፣ ኢንዶኔዥያ ውስጥ፣ አውስትራሊያ፣ ኒውዚላንድ፣ አፍሪካን ጨምሮ ብዙ አብያተ ክርስቲያናትን የተከሉ ድንቅ የወንጌል አርበኛ ናቸው ፓስተር ቾ። በሁለተኛ በካዛኪስታን ውስጥ ሽንከት የሚባል አካባቢ ላይ የሙስሊም አገር ነው አገሪቷ። እዛ ውስጥ የክርስቲያን ዩኒቨርሲቲ ገንብቶ ለትምህርት የከፈቱ ጀግና ናቸው። ከተለያዩ አህጉራት ለትምህርት ወደ ካዛኪስታን የሚመጡ ተማሪዎች በእሳቸው ዩኒቨርሲቲ ውስጥ እየተማሩ የሙያ ትምህርትና የኮምፒውተር ትምህርት እየተማሩ በቀጥታም በተዘዋዋሪም ክርስቲያን ይሆናሉ። ወንጌልን ይዞ ወደ ሀገራቸው ይመለሳል። ይሄ እንዲሆን ያዘጋጁት ፓስተር ቾ ናቸው። በሶስተኛ ደረጃ 500,000 የሚጠጉ መጽሔቶችን በሳምንት ያዘጋጃሉ ፓስተር ቾ። ጠቅላይ ሚኒስትር ይደውላል። ትላልቅ ባለስልጣኖች፣ ባለጠጎች፣ ጋዜጠኞች እየደወሉ ይሄ ይውጣ ይሄ ይግባ እያሉ ፓስተር ቾን ሲያናግሩ፣ ፓስተር ቾ በእግዚአብሔር ቃል እውቀት የበረቱ ሰው ስለሆኑ ከመጽሐፍ ቅዱሳዊ መሪዎች ውጭ አይጠቀሙም። የሚገርሙ ድንቅ አገልጋይ ናቸው ፓስተር ቾ። ጌታ ለአንተም ጌታ ለአንቺም እንደዚህ አይነት ጸጋ ያብዛልሽ። በአራተኛ ደረጃ በሰዎች የሚቆጠሩ ሰራተኞች ህብረት አቋቁሞ ወንጌል እንዲሰራጭ ያደረጉ አስደናቂ መሪዎች ናቸው ፓስተር ቾ። ድሆችን ባለጠጎችን በዚህ ህብረት ውስጥ የተሳተፉ ሲሆኑ አብሮ ይጸልያሉ፣ ገንዘባቸውን ለወንጌል ያዋጣሉ፣ መባቸውን፣ በኩራታቸውን፣ አስራታቸውን ይሰጣሉ። ይሄ እንዲሆን ያቋቋሙት ፓስተር ቾ ናቸው። በአምስተኛ ደረጃ ቤተ ክርስቲያን ለሁሉም ዕድሜ ክልሎች ትምህርቶችን፣ ስልጠናዎችን ያዘጋጃሉ ፓስተር ቾ። ፓስተር ቾ የሚመሯት ቤተ ክርስቲያን 75,000 አባላት ያሏት ሲሆን 10,000 ሰዎችን ብቻ ነበር ቤተ ክርስቲያናቸው የሚይዘው። 75ቱን ሁሉ ለመድረስ የሳተላይትና የቴሌቪዥን አገልግሎትን በመጠቀም ይደርሳቸው ነበር። መባና ስርዓትም በኩራትም የፍቅር ስጦታም በሳተላይት በኩል ለቤተ ክርስቲያኒቷ ገቢ ይደረግ ነበር። ይሄ እንዲሆን ያዘጋጁት ፓስተር ቾ ናቸው። በስድስተኛ ደረጃ 50,000 መሪዎችን አሰልጥነው አስተምሯቸው የወንጌል ሰራተኞች እንዲሆኑ ዓለም አቀፉ ማህበረሰቡን በወንጌል እንዲደርሱ የወንጌል ተልእኮን የሚያከናውኑ
አስደናቂ መሪ ናቸው። እነዚህ ሰዎችን ማሰልጠን፣ ለእነዚህ ሁሉ ሰዎች መጸለይ፣ እንደዚሁም ደግሞ ቁሳዊ ነገሮችን ማሟላት ትልቅ ትጋትና ትልቅ ጸጋ የሚጠይቅ ነው። ለዚህ የሚሆን ሁሉ እግዚአብሔር ጸጋ ተቀብሎ የሚያገለግሉ አስደናቂ አገልጋይ ናቸው ፓስተር ሾው። በሰባተኛ ደረጃ በሁሉም ስራ ዘርፍ ላይ የወንጌል ስርጭት ተማሪዎችን አሰልጥኖ አስተምሯቸው መንግስታዊና መንግስታዊ ያልሆኑ ስራዎች ሁሉ ላይ ወንጌልን እንዴት መስበክ እንዳለባቸው አስተምሮ የሚልኩ ናቸው ፓስተር ሾው። በስምንተኛ የእርዳታና ኤንጂኦ መልካም ሰው ምሳሌ የሆነው ለነዚህ ለደካሞች ለአንዳቸው በማድረጋቸው ለእኔ አድርጋቸዋል የሚለውን የጌታ የኢየሱስ ክርስቶስ ትምህርት በቀጥታ ወደ ህይወታቸው ተርጉሞ ሰዎችን ለመርዳት የተዘጋጁ በሰሜን ኮሪያ እንደዚሁም በእስያ እንደዚሁም ደግሞ በአፍሪካ በሚሊዮን የሚቆጠሩት ልብሶችን እና ምግቦችን ብዙ ቶን ልብሶችና ምግቦችን ወደ ተለያየ አገራት እየላኩ ሰዎችን የሚረዱ ድንቅ አገልጋይ ናቸው። በሺዎች የሚቆጠሩ ሰዎች በፓስተር ቾ በኤንጂኦ በኩል የእርዳታ ተካፋዮች ሆነዋል። በቶኖች የሚቆጠሩ ልብሶችና ምግቦችን ነው ለሰሜን ኮሪያ እንደዚሁም ለአፍሪካ በእስያ ውስጥ ላሉ ለደካሞች የሚያከፋፍሉት የሚያዳርሱት። ጌታ ብርክ ያርጋቸው። በእውነት ላንቺም ለእኔም እንደዚህ አይነት መሻት ለእኛም እንደዚህ አይነት መሻትና ትጋት ይስጥን እግዚአብሔር። በዘጠነኛ ደረጃ በዓለም አቀፍ የቤተ ክርስቲያን እድገት ሚስጥሮችና መርሆችን ለማካፈል በዓመት አንድ ጊዜ ወደ ደቡብ ኮሪያ ፓስተሮችን ይጋብዛሉ። ከዓለም አቀፍ ነው የሚጋብዙት። ለእነዚህ ሁሉ ሰዎች ማሰልጠንና መጸለይ ትልቅ ትጋት፣ ትልቅ ጥበብ፣ ትልቅ እውቀት የሚጠይቅ ነው። ይህን ሁሉ በጌታ በኢየሱስ ክርስቶስ ጸጋ ማድረግ የቻሉ ድንቅ አገልጋይ ናቸው ፓስተር ቾ። ዛሬ አንተስ፣ አንቺስ፣ እኔስ ምን እያደረገን ነው? ምን አይነት ትጋት አለን? ምን አይነት ናፍቆት መሻት አለን? እግዚአብሔርን ለማገልገል የእግዚአብሔርን ሕዝብን ለመጥቀም ምን አይነት ነገሮች ላይ ተይዘናል? ወይስ ደግሞ በሚጠፋው በምድራዊ ሩጫችን ቀጥለናል? ወይስ ደግሞ ሆዳደሮች ነን? የእግዚአብሔር ተከታይ ሆኖ ሆዳደርም ለዚህ ዓለም ጥቅም መኖርም አይቻልም። እንደዚህ ሰዎች እንደዚህ አይነት ሰው እንድትሆኑ እንደዚህኛው ሰው እንደ ፓስተር ቾ እንድትተጉ ስለሚፈልግ ነው ይህም ቪዲዮ የሚሰራላቸው። በ10ኛ ደረጃ ፓስተር ቾ በቤተ ክርስቲያናቸው የጸሎት ተራራ የሚል 10,000 ሰዎችን የሚይዝ የጸሎት ህብረት አቋቁሞ በቀን ቢያንስ በትንሹ 3,000 ሰዎች እዛ ይገኛሉ። ለነዚህ ሰዎች መኝታና ምግብ አዘጋጅተው ለነዚህ ሰዎች ይጸልያሉ፣ የእግዚአብሔርን ቃል ያስተምራሉ ፓስተር ቾ። በ11ኛ ደረጃ የአእምሮ ህመማን መርጃ ማዕከል፣ አረጋውያንን መርጃ ማዕከል ገንብቶ ብዙ በአእምሮ የታመሙ ሰዎችን የመርዳትና ደካሞችን የመርዳት ስራ ይሰራሉ ፓስተር ቾ። እንደዚሁም ለዓለም አቀፍ ደካሞች መማር እየፈለጉ መማር ለማይችሉ ሰዎች ኮሌጅ አዘጋጅተው በዛ ኮሌጅ ውስጥ በቴክኒክና በሙያ በኮምፒውተር ስራው ስልጠና ሰጥቶ ሰዎች ወደ ስራ እንዲገቡ ያሰለጥናሉ፣ ያዘጋጃሉ ፓስተር ቾ። በመጨረሻም ሃምስ ዩኒቨርሲቲ የሚባለውን በ2,000 ተማሪዎች የተሞላውን ባለቤታቸው ሚስታቸው ትመራቸዋለች። ለዛ የሚሆን ገንዘብ የሚያዘጋጁት ፓስተር ቾ ናቸው። 50,000 የሚጠጉ ሴል መሪዎችን አሰልጥነው በህትመት ቤታቸው በኩል አገልግሎታቸውን ያሳልጣሉ ፓስተር ቾ። የጌታ ጸጋ ብዝት ይበላችሁ። ከዚህ እንደተጠቀማችሁ አምናለሁ። ኮመንት ላይ የኢየሱስ አገልጋይ ነኝ እያላችሁ እንድትጽፉ በጌታ ፍቅር እጠይቃችኋለሁ። ተነሱ ለወንጌል ስራ፣ ተነሱ ለእግዚአብሔር ስራ። ተተብትቦባችሁ የያዘውን ነገር አውልቃችሁ ጣሉ። ጳውሎስ እንደተናገረ ስራ የሞላበት ታላቅ በር ተከፍቶልኛልና ተቃዋሚዎችን ብዙ ናቸው እንዳለ አውቃለሁ። ብዙ ችግሮችና የሚከታተላችሁ ነገር እንዳለ፣ ግን
እግዚአብሔር ስራ አዘጋጅቷቸዋል፣ በር አዘጋጅቷቸዋል፣ ጸጋውን ሰጥቷቸዋል።